ነገ መታችሁ እንደዚህ ከተናገራችሁ በደንብ አድርጌ ነግራችሁ ስፔሻሊ ለጋለሞታ እናቶች መልሳለሁ። ኦኬ ልጆቻችሁን ለመነገጃ እዚህ ሚዲያ ላይ መጣችሁ አታወርዱ። ልጆቻችሁን እዚህ ሚዲያ ላይ አትስደሙ። ልጆቻችሁን በቤታችሁ ቤት የተፈጠረው ልትመካከሩበት ነው። ገበናችሁን ልትይዙበት እንጂ ሚዲያ ላይ መጣችሁ ሰው እንዲያዝንላችሁ እያላችሁ እንድትመጡ አይደለም። ነፂ ያላቪ ቴንክ ዩ ገባችሁ? ስለዚህ እውነት ተናገሩ እንጂ ምን አስፈራችሁ? የብሔር ችግር ስላለባችሁ ብቻ ነው ከብሔር ጋር ያያይዛችሁ የምትሳደቡት እንጂ ማናችንም ከብሔር ጋር አነካክተናል። እናንተ ማለት ለሀገርም ለቤተሰብም ካንሰር ናችሁ። በዚህ አጋጣሚ ልጆቻችሁን ተረዷቸው። ቆይ ሪች የራሴ ላውራ እሺ። ሌሎቻችሁን ልቀላቅል አልፈልግም፣ የግል ሀሳብ ስለሆነ ኦኬ። ከፈለጋችሁ ልጆቻችሁን መጀመሪያ ተረዷቸው። ስለኔ ሳይሆን ስለ ልጆቻችሁ፣ ቤታችሁን፣ ትዳራችሁን፣ ልጆቻችሁ። ኤሚዬ ማላቭ ቴንክ ዩ ማይ ዲር። ልጆቻችሁ ላይ ስሩ ኦኬ። ቲክቶክ ላይ ተዘፍዝፋችሁ አይደለም ልጆቹ ይበደል ምናምን። እናንተ ከጋለሞታችሁ ልጆቻችሁም ይገላሙታሉ። እናንተ ዱርዬ ከሆናችሁ ልጆቻችሁም ዱርዬዎች ናቸው። እናንተ ዘልዛላ ከሆናችሁ ልጆቻችሁም ዘልዛላ። ማንም የዘራውን ነው የሚያጭድ። አለቀ። የእናቷ በህይወት አለመኖር ያሳዝነኛል። ነገር ግን ከልጇ በላይ ደረቴን አልመታም። እናንተ እንደማታረጉት እኔም አላረገው። ያልደረሰበት አያውቀው። እውነት እናንተ ፍቅር ቢኖራችሁ ልጇን ዛሬ አይዞሽ ትሏታላችሁ። በዘር ቁጭ ብላችሁ አትሰድቧት። በዘር ቁጭ ብላችሁ የዘር ችግር ነው እንጂ ያለባችሁ ወዳችኋትም አይደለም። ቲጂ ያላ አብይቱ ወዳችኋት አይደለም። የዴዚ ቀንደኛ ጠላቶች እናንተ ናችሁ። የዴዚ ቀንደኛ ጠላቶች እናንተ አይነት መሰሪዎች ናችሁ። እውነቱን ልንገራችሁ ስትሳደቡላችሁ ብታድሩ እኔ ሊያ ግድ ያለኝ ሰው እንዳልሆንኩ እንድታውቁ። ፈርቼም ሞቼም አላውቅም። በጣም ኮንፊደንስ ያለኝ ሰው ነው። ቴንክ ዩ ዲጂታል፣ ቴንክ ዩ ሪቺ ማሪ፣ ቴንክ ዩ ጋይስ ያ እንድታውቁ። አሁንም ነገም ልጆቻችሁን የምታዋርዱ ከሆነ ሚዲያ ላይ ሰድባችኋለሁ፣ አዋርዳችኋለሁ። በህግ ነው እናንተን መክሰስ ያለባችሁ። ህግ ምን ይላል መሰላችሁ? ልጆቻችሁን አትስደቡ። ልጆቻችሁን ሚዲያ ላይ አታዋርዱ። እናንተ ፈልጋችሁ ሴክስ አርጋችሁ አጣጥማችሁ ተወልዳላችሁ። እኛ ጋር መጣችሁ ልጆቻችሁ እንዲዋረዱ፣ በራሳቸው እንዳይተማመኑ፣ አንገታቸው እንዲያቀረቅሩ። የኔ ልጅ ጨዋ ነው። የእናንተ ልጆች ጨዋ የሆኑት እኮ እናንተ በምትፈልጉት መንገድ ስለምታሳድጓቸው እንጂ ልጆቻችሁ በሚፈልጉበት መንገድ ስለማያድጉ እኮ ነው። አንቃችሁ እሁድ ቤተክርስቲያን ተወስዳላችሁ ጨዋ እንዲባሉ። ከሰኞ እስከ ዓርብ እናንተ ጨዋ የምትሏቸው እንግዳ ሲመታ አንገቱ በኮንፊደንስ የሚናገር ልጅ ለእናንተ ባለጌ ነው። ኮንፊደንስ የሌለ ልጅ አቤት እንዴት አይነት ጨዋ ነው፣ አቤት አስተዳደጉ፣ አቤት እናቱ እኮ ስትደበድበው እጁን እንኳን አይዘረጋም፣ እናቱ ስትሰድበው እኮ ቀና ብሎ አያያትም። ዋይኖት መጠየቅ አለበት። ለምን ትመችኛለሽ፣ ለምን ትሰድኛለሽ፣ ለምን ታንቋሽኛለሽ ብሎ ልጅ መጠየቅ አለበት። ጭምት የሆነ ፈሪ ልጅ በቃ ጨዋ ነው ኖ ጨዋ ሳልባል ሺ ጊዜ ይቀራል። የኔ ልጆች ኮንፊደንስ አላቸው። በኮንፊደንስ ነው የሚያወሩት። ካጠፋው ይቅርታ አላቸዋለሁ እንጂ እንደናንተ የውሸት ሰው ፊት ብቻ እሱ ቀታምታ ጸበል ከወሰነ የሰው አይን አልልም። የሰው አይን አይደለም። ስለ ራሳችሁ ቤት መጀመሪያ ልጆቻችሁን በምን ሁኔታ እያሳደጋችሁ ንገሩኝ እስቲ። ልጆቻችሁን በምን ደረጃ እያሳደጋችሁ ነው? ግማሾቻችሁ ልጆቻችሁን ዞር ብላችሁ ማትሰጡ ማታዩ ጊዜ ማትሰጧቸው ስንት ነገር አለ። ለእናት አባታችሁ ጥላችሁ ለጎረምሳ እንኳን የሄዳችሁ ስንት አላችሁ። ዮኒ ማኛ ሲናገር ሂዝ ራይት። የተናገረው ነገር ትክክል ነው። ዮኒ በደንብ ተረድቶታል። ቢኮዝ ልጆቹን ስለሚያሳድግ ልክ እንደኔ አባት ስለሆነ እኔም እናት ስለሆነ እኔ ልጆቼን በቅፍ ማሳደግ ሰው ነው። በፊልተር ተደብቄ የውሸት ደስተኛ ሆኜ እናንተ ጋር መጥቼ አይደለም አወር አቅፌ አሳድጌ ኮሌጅ አስገብቼ ነው። ለጥቅም ብዬ ወይ ሰው እንዲያዝንልኝ ብዬ ልጆቼን እዚህ ደርድሬ አላለቅስም። ለምን ቤት አለኝ እኮ። ልጆቼ ከተናደዱም ካዘኑም ከተበሳጨውም በቤቴ ነው እንጂ ችግሬን መፈታው ሚዲያ ላይ መጥቼ ምን ማን የታውቃቸዋለሁ? ሲጀመር እናንተ ጋር መጥቼ ማወራው ስለ ልጆቼ የታውቃቸዋለሁ? ምን ልታረጉልኝ ነው እናንተ?
እናንተ ኑሮዬን ትኖራላችሁ፣ ታናኑሩኛላችሁ፣ የመኪናዬን የቤቴን ትገዛላችሁ፣ ትከፍላላችሁ፣ አትከፍሉ። ተቸግሬ እዚህ ብመጣ አትረዱኝ። ቴንኪዩ ገሊላዬ፣ አትረዱኝ። አሁን ላይ እሷን የምትሰድቧት እናቷን በጣም ከመጥላታቸው የተነሳ ነው። በጣም ትጠሏት ነበረ። ለዛ ነው የሚወድ ሰው በሀዘን ሰዓት ዘር አይቆጥር። የሚወድ ሰው በሀዘን ሰዓት ያጽናናል። እናንተ እኮ ሞተች ብላችሁ ቀድማችሁ የለጠፋችሁት እናንተ ናችሁ። እኔማ ሰምቼ የሰራሁትን ቪዲዮ የማስታረቂያውን ቪዲዮ አጠፋሁት። ስርዓት አድርገው ስላሳደጉኝ አጠፋሁት። እናንተ እኮ ናችሁ ያወራችሁት። እናትና አባት ከመስማቱ በፊት ሚዲያ ላይ ወጥታችሁ ስታወሩ የነበረው እንዴ ፎሎ ለመሰብሰብ ቀድማችሁ አይደል ያወራችሁት? ሶዋት ፕሪንስ ቴንክ ዩ ፕሪንስ ዋናት እናንተ እኮ ናችሁ አይደል? አሁንም ዛሬም ነገም እኔ እናት ነኝ። የሚገርማችሁ እንኳን ለራሴ ልጆችና ለሌላውም ሰው እቆማለሁ። አይደለም ኢትዮጵያ ውስጥ አቢዩዝ ለሚደረጉ ልጆች ህንድና ፓኪስታን አለ እድሜያቸው ለሚዳሩ ልጆችም ገና እርማችሁን ታወጣላችሁ። ድምጽ ሆናል። ቴንክ ዩ ኦርዲ ገና ሆናለሁ። ዓለም ላይ ልጅ አቢዩዝ የሚያደርጉ እናቶች በእስር እንዲቀጡ ፈልጋለሁ። ዓለም ላይ ልጆችን የሚደበድቡ ልጆቻቸውን አቢዩዝ የሚያደርጉ ወላጆች ጠቅላላ እንዲታሰሩ ፈልጋለሁ። ክሰሱኝ። በዚህ ንግግሬ ሪከርድ አድርጋችሁ ፈልጋችሁ የወለዳችኋቸውን ልጆች አቢዩዝ ማድረግ አይፈቀድም። እኔ እንኳን ሰው እንስሳ በሚከበርበት ሀገር ውስጥ ነው ያለሁት። እኔ ልጆቼን እንደ ሰው እያሳደግኩኝ ሰው ልጁን እንደ እንስሳ እንዲያሳድግ አልፈቅድም በፍጹም። አሁንም ወደዳችሁም ጠላችሁም እናንተ በርበሬ እየታጠናችሁ ሳማ እየተቀጠፈ እየተገረፋችሁ ቾርች የምትደረጉ የነበራችሁ ሰዎች ተማሪ ተምሮ ካስተማሪው ካልበለጠ ባይማር ይሻላል። እናቶቻችሁ አቢዩዝ ስላደረጓችሁ ልጆቻችሁን አቢዩዝ አደርጋለሁ ብላችሁ ካሰባችሁ እኔ ደግሞ ለወለድኩት ብቻ ሳይሆን ላልወለድኩትም ልጅ ዋጋ ከፍላለሁ። በተለይ በልጅ አልደራደር። ልጁን ሚዲያ ላይ አለማምጣት። ምን አደረጓችሁ ልጆቻችሁ? ለምን ታመጣችኋላችሁ? ለምን ስለ ልጆቻችሁ ሚዲያ ላይ ታወራላችሁ? ልጆቻችሁ ዛሬ ሌላ ህይወት ውስጥ እየገቡ ያሉት እኮ በእናንተ ምክንያት። ጂጂኪያ ልጇ ተሳድባ ነው እንዴ? ልጇ ሰው ገላ ነው እንዴ? አስገድላ ነው እንዴ? በእናቷ ምክንያት እኮ ነው የምትሰድቧት። በእናቷ ምክንያት አይደል ልጆቿ የሚሰደቡት እንዴ? ስለዚህ እኔም ደግሞ በወቅቱና በሰዓቱ በጣም ትክክል በጣም እንደውም እኔ መሸለም የነበረብኝ ሰው ነኝ። መወቀስ አይደለም መሸለም የነበረብኝ ሰው ነኝ። አትሊስት ከእናንተ 100,000 ግሽ በተለይ ከተሳዳቢዎች 100,000 ጊዜ ይሻላል። ካስከፋውሽ ለንግግሬ ይቅርታ ብያታለሁ። ያ ካስከፋውሽ ለንግግር ምክንያቱም ጨዋ ወልዶን ያሳደገኝ ዘር የሚቆጥር አይደለም። አሁንም ዛሬ ወደዳችሁም ጠላችሁ እኔ ትግራዊት ነኝ። በማንነቴ አልደራደርም። ደረቴን ነፍቼ ነው የምናገረው። የሌላ ሰው ማንነት ግን አልነካም። ሰው ግን አቢዩዝ ሲደረግ አማራ ስለሆነ ትግራዋይ ስለሆነ ጉራጌ ስለሆነ አህዲያ ስለሆነ አይደለም፣ ሰው ስለሆነ ልጅ ስለሆነ አቢዩዝ እንዲደረግ በህይወት እስካለው ድረስ አልፈቅድም። ያለኝን ገንዘብ ሁሉ አወጣዋለሁ እንጂ ልጅ እንዲደበደብ አልፈቅድም። ቴንክ ዩ ጋርሽ አልፈቅድም። በዚህ እርማችሁን አውጡ። በልጆቼም በስራዬም በፍጹም በማየው ነገር ሁሉ ልጆች እንዲደበደቡም ሆነ እንዲሰደቡ አልፈቅድም። ቅማላም ትግሬ ላልከኝ እኔ ብቀምልም ሳሙናና ውሃ ያለበት ቦታ ነው። እኔን እየሰማ ሳይታጠብ የቀመለው ነው እንጂ ለኔ ቅማላ እኔ ውሃና ሳሙና በነፃ ያለበት ሀገር ስላለው ልቀምል አልችልም። ቅማል ደግሞ የሁላችን የጋራችን ነው። ካንተ ጃኬት አይደል እንዴ በእንግድነት እኔ ጋር መጥቶ የሚቀርብ? ቅማላም ስትሉ ቅማልን አቢዩዝ አታርጉ። ቅማል የግላችን ስለሆነ የሁላችን ነው። አንዱ ቤት ቅማል ነው፣ አንዱ ቤት ተዋል ነው። እንደዛ ይባላል። ያ ስለዚህ ወደዳችሁም ጠላችሁ ዛሬም ነገም ሊያማችሁ የሚችለው ነገር እንደው መወንጀል አለብኝ ራሴን ነፃ ለማድረግ ኩይን መናገር በትክክል የተናገርኩት መናገር በነበረብኝ ሰዓት ነው የተናገርኩት። እናንተ መላእክቶች ጨዋ አስወድጉ ጨዋ ወልዶ ያሳደጋችሁ በጣም ጨዋዎች ስርዓት አላችሁ ልጆቻችሁን የምታዳምጡ ደቅ ዛረ ሰዓት እኔ እንኳን ይሄንን ስንት ነገር አሳልፌያለሁ። ግድም የሚሰጠኝ ሰው አይደለም። በዚህ አጋጣሚ እማወራውን በቅቄ ማክሰው ነው። እንደናንተ መረን ወልዶ ቢያሳድገኝ ኖሮ ዛሬ አማራ ነገ ትግራይ ከነገ ወዲያ ኦሮሞ ከምን ያልኩኝ የዘበራረኩን ህዝቡን አወዛግበው ነበር ነው። ፕራውድ ትግራዊት የምትናገረውን የምታውቅ ጨዋ ወልዶ ያሳደጋት በማንነቷ የማትደራደር የሌላ ሰው ማትነካ እችኛዋ ናት። እችን አምናችሁ ነው እንጂ ፎሎ የምታረጓት
እናንተ እየጠላችሁ ይሄ ሽንት ቤት ሲመጠጥ አፍንጫቸውን ይዘው እንደሚያዩ ወረኞች አይደለም እኔ ቤት መምጣት ያለባችሁ። ማናችሁ በወቅቱ የተናገርነው ትክክል ነው። ቴንክ ዩ ናርዲ። ማናችን እኔ እንደ እናት ኃላፊነት እንዳለባት እናት እንደ 4 ልጆች ቴንክ ዩ ቻጅቢ ቴንክ ዩ ጋይስ እንዳላት ተናግሬያለሁ። አዎ ልክ ነኝ። በጣም ትክክል። እንደውም የሚቆጨኝ ብዙ ያልተናገርኩት ነገር ነበር። አይገርማችሁ? ያልተናገርኩት ነገር ነበር። ግን ከእናንተ ደግሞ በጣም የምሻለው በመሰላችሁ አትሊስት እኔ ቪዲዮ ሰርቼ ሜቢ እነሱ ተፋቅረዋል። አንቺን ግን ትክክል ካልመሰለኝ ይቅርታ ብያለሁ። እናንተ ይቅርታ ብላችኋል። እኔ ካጠፋሁኝ እኮ ሚዲያ ላይ ወጥቼ በግልጽ ፊቴን እያሳየው ይቅርታ መጠየቅ ሰው ነው። እንደናንተ አልታከክ። እናንተ የፈለጋችሁ በዘር ምናምን ይወጥቼ አሁን እንደዚህ አይነት ድድብና የለኝም። ማንነቱን የሚያቅሰው ደደብ ሊሆን አይችልም። ደደብ አይደለሁ። ወፍራም ነኝ እንጂ ሞኝ ነኝ እንዴ? ወፍራም ነኝ እንጂ ደደብ እኮ አይደለሁ። ከብዙዎቻችሁ በጣም የተሻለ ጭንቅላት አለ። በጣም የተሻለ ጭንቅላት አለ። አርቄ አስባለሁ። አስተዋይ ነኝ። ቆንጅዬ ነኝ። ስማርት ነኝ።